ይህ ዛዶቅ ፐርዝ ነው። ተመስገን ነጋሽ ነኝ ከአውስትራሊያ። በዛዶቅ ፐርዝ ላይ በየሳምንቱ መልእክት ወደ እናንተ እያመጣን ነው። ከዚህ በፊት ያሉትንም ደግሞ በዛዶቅ ፐርዝ ላይ ዩቲዩብ ገብታችሁ ማየት ትችላላችሁ። አቤኔዘር ተመልከቱት። ይሄ አቤኔዘር የሚለው ቃል የሁለት ቃላቶች ጥምር ነው። አቤን ማለት በዕብራይስጥ ድንጋይ ሲሆን ኤዘር የሚለው ደግሞ እርዳታ ነው። በአንድ ላይ ስናመጣው ደግሞ የእርዳታ ድንጋይ ወይም የረድኤት ድንጋይ ብለን እንለዋለን። ይህንን ቀጥተኛ ትርጉሙ እንዲህ ከሆነ ሳሙኤል ይህንን ስም ያወጣው ምን ሲል ነው ያወጣው? ወይም ነቢዩ ሳሙኤል በአንደኛ ሳሙኤል መጽሐፍ ላይ ይህንን ቃል ሲናገረው ወይም ሲያወጣው ምን ብሎ ነው ያወጣው ብለን ስንል እስከ ዛሬ ድረስ እግዚአብሔር ረድቶናል። ክብር ለኢየሱስ ክርስቶስ ይሁን። እስከ መቼ ድረስ? እስከ ዛሬ ድረስ እግዚአብሔር ረድቶናል ሲል አቤንኤዘር አለው። ክብር ለኢየሱስ ይሁን። እስከ መቼ ነው? እስከ ዛሬ ድረስ። እንግዲያውስ ይህንን ድንጋይ ለምን አደረገው ስንል መታሰቢያ አድርጎ ምንድነው እንዲያስበው ሕዝበ እስራኤል የተፈለገው? ምን እንዲያስቡ ነው? አንዳንድ ጊዜ የሆነ ነገር ስንመለከት የሆነ ነገር ያስታውሰናል። የሆነ ምልክት ስናይ ያ ምልክት የሚነግረን ነገር አለ። ሐውልቶች ስናይ ጦርነቶችን የነበሩትን ለማስታወስ የድል ቦታ ላይ ሐውልት ይኖራል። ያንን ሐውልት በተመለከተ ጊዜ ሕዝቡ ምኑን ያስባል? ድሉን ያስባል። መታሰቢያ ይቀመጣል በተለያየ መንገድ። ማስታወሻ ይቀመጣል በተለያየ መንገድ። እነዛ ማስታወሻና መታሰቢያዎች በራሳቸው ሙሉ አይደሉም፣ ግን የሚያስታውሱት ነገር አለ። እንደዚህ ሁሉ ሳሙኤል እስከ ዛሬ እግዚአብሔር ረድቶናል ብሎ ሲያስቀምጠው ድንጋዩን፣ የትኛውን ድንጋይ? የእርዳታ ድንጋይ፣ የረድኤት ድንጋይ ሲያስቀምጠው ሕዝቡ ያንን ድንጋይ ሲመለከት የሚያስበው ነገር አለ ማለት ነው። ስለዚህ በአንደኛ ሳሙኤል ምዕራፍ 7 ቁጥር 12 ላይ ሳሙኤልም አንድ ድንጋይ ወስዶ በየት? በምጽጳና በሼን መካከል አኖረው። በሁለቱ ከተማ በምጽጳና በሼን መካከል ያንን ድንጋይ ምን አደረገ? አስቀመጠ። ከዛ በኋላስ እስከ ዛሬ እግዚአብሔር ረድቶናል ብሎ አስቀመጠው። የሚገርመው ነገር እዚህ ቦታ ላይ ነው ትልቁ ምስጢር የሚኖረው። የምኑ ምስጢር? የዚህ እግዚአብሔር ረድቶናል እስከ ዛሬ ሲባል ምን አስቦ ነው? በምን አይነት ሁኔታ ውስጥ ነበሩ? ሕዝቡስ ምን ላይ ነበረ? የእግዚአብሔር እርዳታ ከሕዝቡ ምን ያህል ርቆ ነበረ? ለምንስ ምክንያት ራቀ? ያን ያህል እግዚአብሔርን እንዲያስቡ አድርጎ ያስቀመጠው ለምንድን ነው? ይህን ወደኋላ መለስ ብለን ስናስበው ወይም ስንረዳው አቤኔዘር የሚለው ነገር በደንብ ይገባናል። ወይም የእርዳታ ድንጋይ፣ የረድኤት ድንጋይ የምንለው በደንብ ይገባናል። ተመልከቱት። ትላንትና እግዚአብሔር ምን አድርጎናል? ረድቶናል። እስከ ዛሬ ከሆነ እስከ ዛሬ ድረስ በምን አለበት? ትላንት አለበት። እስከ ዛሬ ስንል ዛሬ አለበት። እስከ ዛሬ ስንል ከዚህም በኋላ ደግሞ ነገንም ይረዳናል ብለን እያሰብን ነው። ስለዚህ አቤኔዘር የትላንት ብቻ አይደለም። አቤኔዘር የዛሬ ብቻ አይደለም። አቤኔዘር የነገም ጭምር ነው። ክብር ለኢየሱስ ክርስቶስ ይሁን። እነዚህ ሰዎችን ስንመለከታቸው እዛ ቦታ ላይ በተለይ በአንደኛ ሳሙኤል ምዕራፍ 4 አካባቢ ከተመለከትን ሕዝቡ ከእግዚአብሔር ርቆ በራሱ መንገድ የሚሄድበት፣ ሕዝቡ ከእግዚአብሔር ርቆ በአሊም ጣዖታቶችን የሚያመልክበት፣ ከዚህም ደግሞ የተነሳ በጠላቶቹ እጅ ታልፎ የተሰጠ ከ20 ዓመት በፊት በዚህ ቦታ ላይ ሽንፈትን ያገኘ
በራሱ አቅም፣ በራሱ ጉልበት፣ በራሱ ችሎታ በፈለገው መንገድ መኖር የወደደው ይህ ሕዝብ ወይም የእስራኤል ሕዝብ ከዚህ እግዚአብሔርን ከመተው የተነሳ የደረሰበት ትልቅ ስብራት ነው የምንመለከተው። ምናልባትም ወደ 40,000 ሰው የሚጠጋ ሰው በጦርነት የሞተበት፣ ታቦት የተማረከበት፣ ስም ብቻ ኖሮት ስም ብቻ ተሸክሞ ነገር ግን እያዘነ እግዚአብሔር የሚከተል ሕዝብ ወገኖቼ በጣም ትኩረት ሊሰጠው የሚገባው ነገር ቢኖር መንፈሳዊ እየመሰሉ ተዘርፎ መኖር፣ መንፈሳዊ እየመሰሉ አቅም ማጣት፣ መንፈሳዊ እየመሰሉ ስም ብቻ ይዞ መኖር፣ እሱ በጣም አደገኛ ነገር ነው። ስለዚህ እነዚህ ሰዎች አይከተሉም፣ ይከተላሉ። ግን ምን ሆነው ነው የሚለው? እያዘነ እስራኤል እያዘነ እግዚአብሔር ሊከተል ነበር። ይሄ የረድኤት የእርዳታ አምላክ የሆነው የሚረዳውን አምላክ፣ ሙሉ የሆነውን አምላክ፣ ጉልበት ያለውን አምላክ፣ ችሎታ ያለውን አምላክ፣ ማዳን የሚችለውን አምላክ ርቆ ይኖር ነበር። በማን ጥፋት? በራሱ ጥፋት። ብዙ ጊዜ የሚመስለን ብዙ ጊዜ ኮምፕሌን የምናመጣው ከውጭ ነው ወይ ደግሞ ምክንያት ነው የምንናገረው። አዳም ለምን ይሄንን አደረግ? አንተ ሚስት ሰጠኸኝ፣ ባሰጠኝ ኑሮ አልሳሳትም። ሔዋን ለምን አደረግሽ? እባብ የፈጠርከው አሳሳተኝ። ቶሎ ብሎ ሰው አድሚት አድርጎ ራሱ ወስዶ ኃላፊነት ወስዶ በዚህ ነገር ተሳስቻለሁ ይቅርታ ብሎ መግባት ከሚገባ ይልቅ የሰው ባህሪ ሁል ጊዜ ቤተ ክርስቲያን፣ መሪዎች፣ ፓስተሮች፣ አገልጋዮች ወደ ሌላ ቦታ ማሳየት ይቀለናል። ወይ ደግሞ በዓለም ያለው ፈተና ሰይጣን ሁሌ ወደዛ ነው የምንሄድ። እኛው ተቀብለን ኃላፊነት ወስደን እግዚአብሔር ፊት ምሕረት ጠይቀን ከመሄድ ፋንታ ብዙ ነገሮችን እንሰበስባለን። እግዚአብሔር በክርስቶስ ኢየሱስ ስም እንድንመለከት ኃላፊነት እንድንወስድ እንድንቀርብ እግዚአብሔር ጋር ለሚሆነው በእኛ ዙሪያ ለሚፈጠሩት ነገር የመጀመሪያ አካውንተብል ተጠያቂ ሆነ ራሳችን እንድናቀርብ እግዚአብሔር ይርዳል። እነዚህ ሰዎች ስንመለከት በዛ ቦታ ላይ ከምን የተነሳ? በራሳቸው መንገድ ከመሄድ የተነሳ የተዘረፈ፣ የተመታ፣ የደከመ ህይወት ውስጥ ነው ያሉት። ብዙ ህዝብ ከነሱ ወድቋል። በ40,000 የሚሆን ታቦት አስማርከዋል። ስለዚህ አሁን ሳሙኤልም ወደ ምጽጳ የት አሁን ይሄ ድንጋይ የቆመበት ሰፈር፣ ይሄ እግዚአብሔር ረዳን የተባለበት ሰፈር እግዚአብሔር ከመርዳቱ ይህንን ከማቆማቸው አቤኔዘር ከማለቱ በፊት ምን አድርጓል ማለት ነው? ህዝቡን ሰበሰበ። ህዝቡም ተሰበሰበ። ስለዚህ እስካሁን ድረስ እግዚአብሔር ረድቶናል የሚለውን ቃል ስንመለከት ከዚህ በፊት በራሳችን መንገድ ሄደን ወድቀናል። በራሳችን መንገድ ሄደን አልተሳካልንም። አይናችን በወደደው ነገር ደግሞ ሮጠንም አላተረፍንም። እንዲህ ነው። ስለዚህ አሁን ግን እዚህ ጋር መጥተው ምን አድርገዋል? በወደቁበት፣ በተሸነፉበት፣ ባለቀሱበት በዚህ ቦታ ላይ ነው ያሉት። የሚያስፈልገው ማን ነው ስትሉ የነሱ ብርታት ችሎታ ሳይሆን ሲመለሱ እግዚአብሔር ይመለሳል። ሲፈልጉት እግዚአብሔር ይገኛል። ሲጠሩት እግዚአብሔር ይሰማል። ክብር ለኢየሱስ ይሁን። ይሄ አምላክ ነው እኛ ያለን። አንድ ጊዜ ሰው በድካሙ አንድ ጊዜ በጥፋቱ ሰው በፍጹም እንዳይመለስ የሚል አምላክ ሳይሆን ሲመለስ ህዝቡ የሚመለስ ነው። አንዳንድ ጊዜ ብዙ ጊዜ የሚመስለን እግዚአብሔር ጋር መተን ትክክለኛውን ነገር ከማድረግ ይልቅ ብዙ አማራጮችን እንፈልጋለን። መንግስታቶች በብዙ አቅጣጫ ውስጥ መፍትሄዎች ይፈልጋሉ። በስብሰባ ይፈልጉታል፣ በኢኮኖሚ ይፈልጉታል፣ በፖለቲካ ይፈልጉታል። በብዙ አቅጣጫ ነገሮችን ለማስተካከል ይሄዳሉ፣ ብዙ ርቀት። ሁሉ ነገር ግን ወገኖች የተያዘው በእግዚአብሔር እጅ ነው። ክብር ለኢየሱስ ክርስቶስ ይሁን። ስለዚህ ይሄ እግዚአብሔር ስንመለስ ይመለሳል። በሱ እጅ መፍትሄ አለ። ለምድር መፍትሄ አለው፣ ለቤተሰብ መፍትሄ አለው፣ ለህይወታችን መፍትሄ አለው። ለሚመለስ እግዚአብሔር ይመለሳል። አሜንድ እያደረጉ እየጠገኑ መሄድ ሳይሆን በትክክለኛ መንገድ በእግዚአብሔር ፊት ሲመጣ እግዚአብሔር ይመለሳል። ክብር ለኢየሱስ ክርስቶስ ይሁን።
ስለዚህ እነዚህ ሰዎች በተሰበሩበት፣ ብዙዎች በወደቁበት፣ በተዘረፉበት፣ በተቀሙበት ኃይላችን፣ ክብራችን፣ ሞገሳችን እግዚአብሔር በእኛ መካከል ብለው የሚኮሩበት እንኳን ታቦት በተወረሱበት ቦታ ላይ በዛ በምጽጳ ምንድን ነው ተሰበሰቡ። ሲሰበሰቡ የመጀመሪያ ነገር ያደረጉት ምንድን ነው ብላችሁ ስትሉ በአሊምን አይደለም ያመልኩ የነበሩት ጣዖትንም ከነሱ አራቁ ይላል። በሁለት እግዚአብሔር ይሄ አቤኔዘር እንዳይገለጥ በሕይወታችን የእግዚአብሔር እርዳታ እንዳይገለጥ በትዳራችን የእግዚአብሔር እርዳታ እንዳይገለጥ በምድራችን የእግዚአብሔር በጎነት እንዳይታይ በቤተ ክርስቲያናችን የሚያረገውን ማንኛውንም ነገር የምናርቅበትን ጸጋ እግዚአብሔር ይስጠን። የምናርቅበት ኖ ዌይ ከእግዚአብሔር አይበልጥም፣ እግዚአብሔር ከገባልኝ ነገር አይበልጥም ብለን መግፋት እንድንችል የሚተልቅብን ነገር እንዳይኖር፣ ከፍ የሚልብን ነገር እንዳይኖር፣ እግዚአብሔርን የሚሸፍንብን ነገር እንዳይኖር አቅማችን፣ ችሎታችን፣ መማራችን፣ ገንዘባችን፣ ዘራችን እየተለቁ እንዳይከለክሉ እግዚአብሔርን። ስለዚህ እዚህ ቦታ ላይ እነዚህ ሰዎች በተሰበሩበት ቦታ በምጽጳ በተመቱበት ቦታ በምጽጳ ብዙዎች በወደቁበት ምናልባትም ዘመዶቻቸው ከ40 ሺህ መተው ብዙ ሰው ይኖራል። ወገኖቻቸው ወንድሞቻቸው በወደቁበት ስፍራ ወደ እግዚአብሔር ነቢዩም ወደ እግዚአብሔር ሰበሰባቸው ወደ ምጽጳ፣ እነሱም ተሰበሰቡ። ስለዚህ ያደረጉት ምንድነው? አራቁ። እግዚአብሔር እንዲያያቸው እግዚአብሔር ከነሱ እንዳይመለስ ጣዖትን አራቁ ከፊታቸው። ክብር ለኢየሱስ ክርስቶስ ይሁን። ስለዚህ ፈለጉት። ማን? የሚፈለግ አምላክ ስለሆነ ፈለጉት። መቼ? ዛሬ። ምን መሆን ስለሚፈልግ? አቤኔዘር እንዲመጣ ስለሚፈልጉ፣ የእግዚአብሔር እርዳታ እንዲመጣ ስለሚፈልጉ። ክብር ለኢየሱስ ክርስቶስ ይሁን። አያችሁ፣ በዚህ በምጽጳና በሼን መካከል ይላል። አሁን ምጽጳ የተሰበሰቡበት፣ ያለቀሱበት፣ ንስሐ የገቡበት፣ እግዚአብሔርን የፈለጉበት፣ ምሕረት የጠየቁበት ቦታ ነው። ሼንን ደግሞ ስንመለከት ጠላቶቻቸውን እግዚአብሔር በነጎድጓድ አስደንግጦላቸው ተዋግተው አይደለም። ወገኖቼ ሆይ የኔና የእናንተ ጉልበት ተጨምሮ የትም አይደርስም። የነገስታት ሁሉ ጉልበት የሚፈታ እግዚአብሔር የነሱ ሁሉ ተጠራቅሞ ምንም ማለት አይደለም። በሱ ፊት በምድር ላይ እንደ አሕዛብ እኮ እንደ በገንቦ ላይ እንዳለ ጠብታ ነው በሱ ፊት። የእግዚአብሔር መመለስ፣ የእግዚአብሔር ከህዝቡ ጋር መሆን፣ የእግዚአብሔር አቤኔዘር መሆን ነው መፍትሄው። ስለዚህ ይህንን ህዝብ ስትመለከቱ በእግዚአብሔር ፊት በተዋረደበት፣ በእግዚአብሔር ፊት ፊቱን በፈለገበት፣ በእግዚአብሔር ፊት እግዚአብሔርን በጠራበት ነገር ላይ እግዚአብሔርም ነጎድጓድን አሰማ ነው እኮ የሚለው። ሃሌሉያ! ክብር ለኢየሱስ ክርስቶስ ይሁን። ምክንያቱም የሚዋጋው የሰራዊቱ ጌታ እግዚአብሔር ነው። ወይ ደግሞ ራሳችንን ለማዳን አይደለም የምንጥረው፣ የሚያድነው ወይም ያዳነን በቅዱስም አጠራሩ የጠራን እሱ ነው። ጸጋው በእምነት ነው ያዳነን። ሰርተን አይደለም፣ ቆፍረን አይደለም፣ ተራራ ወጥተን አይደለም፣ የሆነ ነገር አድርገን አይደለም፣ መልካምም ሆነን አይደለም፣ አዋቂና ጠቢቦች ሆነንም አይደለም። ጸጋው በእምነት እንዲሁ አዳነን። ሃሌሉያ! ስለዚህ ይህንን እምነት እነዚህንም ሰዎች በተሰበሩበት፣ በወደቁበት፣ ባዘኑበት፣ ብዙዎችን ባጡበት ቦታ ላይ በመመለሳቸው ምጽጳ ነቢዩ ሰበሰባቸው። በዛ ቦታ ላይ ሲሰበስባቸው ጣዖታትን አራቁ። የሚበልጥ ነገር እግዚአብሔርን ያስቆጡበትን የእግዚአብሔር እጅ ያራቁበትን ነገር እሱን ከመካከላቸው አስወገዱት። በእግዚአብሔር ፊት ምሕረትን ጠየቁ። ሳሙኤልም ስለ እነሱ በእግዚአብሔር ፊት ጸለየ ይላል። ስለ እነሱ ጸለየ፣ እግዚአብሔርን ፈለገ፣ እግዚአብሔርም ሰማ። የእግዚአብሔርን መስማት የምትመለከቱት እግዚአብሔርም ነጎድጓድን አሰማ። ሃሌሉያ! ይሄ መለኮታዊ የእግዚአብሔር እጅ፣ የማዳን እጅ፣ ከሰው አእምሮ ችሎታ አቅም በላይ የሆነ እጅ። ሃሌሉያ! ይሄ እጅ ነው ምን ያደርገው? ያነቃነቀ
ከሰው ችሎታ፣ ከሰው ጥበብ፣ ከሰው ካልኩሌሽን ያወጣ እግዚአብሔር በራሱ እጅ የሚያደርገው ይሄ ጉልበት ይፈታል። ይሄ ከአቅም በላይ የሆነ ነገር ነው። ስለዚህ እግዚአብሔር ይህንን ሲያደርግ ህዝቡ ወይም ጠላቶቻቸው እስከ ሺህ ድረስ ምን አደረጓቸው? አሳደዷቸው። ስለዚህ በመመለስ ውስጥ ድል አለ። እግዚአብሔርን በመፈለግ ውስጥ ድል አለ። ድሉ አይደለም የሚቀድመው ወገኖቼ፣ መመለስ ይቀድማል። የእግዚአብሔርን እጅ ያመጣል። እግዚአብሔር ወደኛ እንዲመለከት ያደርጋል። እግዚአብሔር ያዘነበትን ነገር ስናርቅ ነው ጠላትን ማሸነፍ የምንችለው ወይም የሚሞግተንን ነገር ኦቨርካም ማድረግ የምንችለው። ስለዚህ ስንመለከት ዛሬ ሲባል ዛሬ ይህንን አድርገናል ነው የሚሉት። ምን አደረጋችሁ? እግዚአብሔር ፊት አካውንተብል መተን ስለሆነው ነገር ሁሉ ምህረት በእግዚአብሔር ፊት ጠይቀናል። ምን አድርገናል? የማያስፈልገውን አርቀናል። ብዙ ሰዎች አይመስላችሁም? እያመለኩ ጉልበት የላቸውም፣ እየሰበኩ ጉልበት የላቸውም፣ እየዘመሩ ጉልበት የላቸውም። ጥቂት የሆኑ ነገሮች እንኳን እየጠላለፉ የሚያስቀምጡን ጥቂት ነገሮች እንኳን እንድንዋሽ እንድንመሳሰል አንዳንድ ጊዜ እስካልተናገርን እንኳን እምነታችን እስከማይታወቅ ድረስ ፈጽሞ የምንመሳሰልበት ጉልበት የምናጣበት አይመስላችሁም? ዛሬ ግን ይህንን የእግዚአብሔርን እጅና የእግዚአብሔርን ነገር ከኛ የሚያርቀውን ነገር እኛ ቀድመን እንድናርቀው እግዚአብሔር ይርዳል። የምንጨክንበትን ጉልበት እግዚአብሔር ይስጠን፣ ጸጋውን እንዲሰጠን። ምን ምናደርግ እምቢ የምንልበት ሃሌሉያ። በብዙ ማባበል፣ በብዙ ብልጭልጭ ነገር፣ በብዙ ነገሮች የእግዚአብሔር ነገር ከኛ ከሚርቅ ይልቅ እምቢ ብለን እግዚአብሔር በኃይልና በሙላት በእኛ ላይ ይሁንልን። ጉልበት ያለው ባለጠጋ በመንፈሳዊ ነገር አቅም ያለው ጉልበት ያለው ለዓለምና ለዓለም ለሆነው ነገር እምቢ የሚል ማንነት ከኛ ውስጥ በጽድቅ በቅድስና እግዚአብሔርን በመፍራት የምንኖርበትን ህይወት ይበዛልን ዘንድ እምቢ የምንልበት ጸጋ እንዲበዛ ዛሬ ማራቅ ይሁንልን። አሜን ነው። በቃ ማራቅ ምን አቤኔዘራችን ከኛ ጋር እንዲሆን፣ አቤኔዘራችን እጁ እንዲታይ፣ አቤኔዘራችን በህይወታችን እንዲገለጥ የማን ይሄ የእርዳታ የረድኤት ድንጋይ የሆነው በአዲስ ኪዳናችን እሳ ይሄ የማዕዘን ድንጋይ የሆነው የተፈተነ የከበረ የማዕዘኑን ድንጋይ የሚያምን ምን አያፍርም እንደተባለ የምናምነውን አሁንም ስናምነው የማናፍርበት ጌታ አለ። ክብር ለኢየሱስ ይሁን። ስለዚህ ምን አላቸው? ረዳቸው። ስለዚህ ጠላቶቻቸውን እስከ ሼን ድረስ ምን አደረጉ? አሳደዱ። ይሄ የድላቸው ጫፍ የድላቸው መጨረሻ ነው አለ። አስለቀቁ፣ ስፍራቸውን አስለቀቁ፣ ተነሱ፣ ቀና አሉ። በተዋረዱበት ቦታ ድል አገኙ፣ በተሰበሩበት ቦታ ተነሱ፣ ባጎነበሱበት ቦታ ቀና አሉ። ምክንያቱስ አቤኔዘር መጥቷልና። ሃሌሉያ! ማን? አቤኔዘር መጥቷልና። ክብር ለኢየሱስ ክርስቶስ። ቀና አደረጋቸው። ስለዚህ አሁን ስለ ዛሬ ብቻ አይደለም። አሁን ሲያስቡት ይህንን ሳሙኤል ያስቀመጠው ድንጋይ አቤኔዘር ብሎ ያስቀመጠውን ድንጋይ ሲመለከቱት አሁን ደግሞ ምን ያስባሉ? ስለ ነገ ሲባል ታማኙን እግዚአብሔርን እያመንን እንሄዳለን። ምክንያቱ ሲለው ትላንትና የረዳንን ዛሬ ያገዘንን በፊታችን ይህንን ድል የሰጠንን ይህንን ያደረገማ ለነገውስ እንዴት አናምነውም? ለጳውሎስ እንዳለው እግዚአብሔር ግን የታመነ ነው። ዋው! ብዙ ነገሮች እኮ ሊሆን ይችላል። ግን ሲባል እንትኑ ባይታመን ይሄ ነገር ባይታመን ያ ነገር ባይታመን ብላችሁ ጨርሳችሁ እግዚአብሔር ጋር ስትመጡ ግን እግዚአብሔር ግን የታመነ ነው። ይሄ የታመነውን ጌታ ይሄ ብንደገፍበት የምንታመንበት የምንኮራበትን አቤኔዘራችን የሆነውን ጌታ እንድንታመንበት በሱ እንድንደገፍ በማስተዋል በጥበብ በችሎታችን ሳይሆን በሱ የምንደገፍበት ይሁንልን። ክብር ለኢየሱስ ክርስቶስ ይሁን። ስለዚህ የኛ ጌታ ምን አለን? እስከ ዓለም ፍጻሜ ድረስ እኔ ከናንተ ጋር ነኝ ያለ የአዲስ ኪዳኑ አቤኔዘራችን እስከ መቼ? እስከ ዓለም ፍጻሜ። ይሄ የተናገረን ሕያው የሆነው ቃል ልባችን የሚጸና ዛሬ ሄድብኛል፣ ነገ ሄድብኛል፣ ከነገ ወዲያ ይለየኛል የምንለው ሳይሆን እስከ ዓለም ፍጻሜ ድረስ እኔ ከናንተ ጋር ነኝ ያለ። ሃሌሉያ! ኢየሱስ አቤኔዘራችን ከኛ ጋር ነው። ስለዚህ ዋስትናችን ነው። ልባችን በዚህ ሐሴት ያደርጋል።
ትላንትና ምን አድርጎኛል? ረድቶኛል። ከማልወጣበት በበደላችን በኃጢአታችን ሙታን በነበርንበት በታሰርንበት ነገር ላይ ትላንትና ረዳን፣ ነፃ አወጣን። ክብር ለኢየሱስ። ዛሬ በጸጋው ደግፎ ያኖረናል። ሃሌሉያ። ነገን ደግሞ ተስፋ እናደርገዋለን። ሕያው ተስፋ አለን። ስለዚህ አቤኔዘራችን ኢየሱስ አሁንም ክብር ለኢየሱስ ክርስቶስ እስከ ዓለም ፍጻሜ ድረስ ከኛ ጋር ነው። ስለዚህ ወገኖች ሆይ ነቢዩ ሳሙኤል በምጽጳና በሼን ድንጋዩን ለመታሰቢያ አስቀምጦ አቤኔዘር እንዳለው ወገኖች ሆይ ምጽጳ ከእግዚአብሔር ጋር የሚስማሙበት ንስሐ የሚገቡበት እግዚአብሔርን ባሳዘኑበት ነገር ላይ ሁሉ በእግዚአብሔር ፊት ወድቀው ሊርቅ የሚገባውን ነገር አርቀው ወደ እግዚአብሔር የቀረቡበት፣ ሼን ደግሞ ጠላቶቻቸውን አሳደው የሄዱበት ምልክት ነው። ስለዚህ ወገኖች ሆይ ከድል በፊት ንስሐ ያስፈልጋል። በእግዚአብሔር ፊት እግዚአብሔርን በሚጠራ ሕይወት እንድንኖር የሰራዊቱ ጌታ እግዚአብሔርን አቤኔዘራችን የሚገለጥበትን ሕይወት እንድንኖር በክርስቶስ ኢየሱስም እግዚአብሔር ይርዳን። ክብር ለኢየሱስ ክርስቶስ ይሁን። አቤኔዘር እስከ ዛሬ ድረስ እግዚአብሔር ረድቶናል። አሜን። በፕሮግራማችን ከተባረካችሁ ላይክ፣ ፎሎ፣ ሼር እያደረጋችሁ ተከተሉን፣ ሰብስክራይብ አድርጉን። ሁልጊዜ በየሳምንቱ ወደ እናንተ እንመጣለን። ጸጋ ይብዛላችሁ። አሜን።